ሰላም ቤተሰቦቻችን እንኳን ወደ ዩቲዩብ ቻናላችሁ በሰላም መጣችሁ። ዛሬ እናንተን ዘና ፈታ የሚያደርጉ የተለያዩ ቪዲዮዎችን ሰብስበን ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን በመቆየት ዘና ፈታ እንድትሉ እንጋብዛችኋለን። የዩቲዩብ ቻናሉን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን እንድታረጋግጡልን ከወዲሁ እንጠይቃለን። ወደ መጀመሪያው ቪዲዮ እንለፍ። ሊከፈት ነው የሆነ የሥራ በር ሊከፈት ነው። የትዳር በር ሊከፈት ነው። የበረከት በር ሊከፈት ነው። ሊተነብይ ነው። እኔ እኮ በሩ ማምጣቱ ሳይሆን ሌላ ነገርስ ቢሆን ለምሳሌ የፍቅር ጉዳይ ያልጋ ላይ ጨዋታ ቢሆን እንዴት አድርገህ ልታሳይ ነው? ኧረ ግን ተውን፣ ኧረ ተውን። ለማንኛውም ጥሩ ነው፣ በርቱ። እንደሱ ነው ብንል የሚሻለው። ተው ስትባሉ አሰቡ፣ በርቱ ስንል ከተዋችሁ ጥሩ ነው። እስቲ እናያቸዋለን። እስካሁን እዚህ ነው ያለው። ሻምስ ኧረ እባክህ ሰዎቹ እየጠበቁ ነው። ለቅሶ ቤት እንሂድ እኮ እንትን ውሃ ልገዛ ነበረ። ሳስበው ደግሞ ማለት ነው የሚጠጡት ሌሎች ሰዎች ናቸው። እነሱ አዘንተኛው አይጠጣው። ስለዚህ ብሩ በሰጣቸው አይሻልም? ለአዘንተኞቹ አሪፍ ሐሳብ። በቃ ኧረ ሸምስ ውሃውን ተውቀው ብሩን ልትሰጣቸው ነው። እዛ ደርሰ ደግሞ ሌባ ቢሰርቃቸውስ ብለህ ደግሞ ብሩን ልተው ነው አይደል? ምክንያት እየደረደርክ ሁሉንም ትተህ ለማንኛውም ለቅሶ መድረስ ብቻ አንድ ነገር ነው። እሱን ቀጥልበት። ምርጥ ጨዋታ ናት። ግን እሺ፣ በድሮ ዘመን በጣም ሀብታምና በጣም ድሃ ጎረቤታሞች ነበሩ። ከመጀመሩ ነው ድሃና ሀብታም ጎረቤት የሚሆነው? እንዴት ተረሳ አይደል? በቃ ድሃውን ተከራይ አድርገው። እሺ፣ ከዛ አብረው ሲኖሩ ድሃው በጣም ደስተኛ ነው እና ሀብታሙ ደግሞ እንቅልፍ የለውም አይደል? አዎ። ይሄ ተረት ነው? መጽናኛ ነው? ኧረ መጽናኛ። እኛ ግን የዘንድሮ ልጆችን ምን ብለን ነው ልንሸውዳቸው የምንችለው? የሆነ ነገርማ እየተከሰተ ነው በእውነት። ወይኔ ከባድ ጊዜ ላይ ነው የደረስነው። ደስ የሚል ጨዋታ ነው በእውነት ደስ የሚል ጨዋታ ነው። ይመችሽ። ሰላም ነው ቡርሳ? በዚህ ያበር መስከን እንዴት ነህ? ደህና። አንድ ጥያቄ አለኝ። እሺ። ለገንዘብ ልብህ ምን ያህል ጠንካራ ነው? በዚህ ሰዓት ተስማማን? እሺ፣ ለገንዘብ ልብህ ይሄን ያህል ጠንካራ ከሆነ እስቲ ደግሞ እሺ፣ እግርስ ምን ያህል ጠንካራ ነው? ጭንቅላትስ ምን ያህል ጠንካራ ነው? ሁሉንም ደብድበህ ትችለዋለህ። ለማንኛውም ልብህ ጥንካሬውን አይተነዋል። ለብር እንደዚህ ደንዳና መሆኑም አሪፍ ነው። አሪፍ ጨዋታ ናት። ይመችህ አባቴ ይመችህ። ዘና በል። ካልተጠራውበት ሰርግ ሲሄድ ይላል። አንተ አሰርጉ በልተህ ነው? ኧረ እባክህ ሳልበላ ነው የመጣሁኝ። ለምን? ፍየል አርዶ ነበር እና 12 ጀሪካን ያረጉባት ውሃው ሳይወስዳት አይቀርም ፍየሏ። አዛ በኋላ ደግሞ አዛም ውሃ ብሶ አርጉልን ነው ወጥ እንላችኋል። ቃስ በለ ወይቱ እስክትመጣ ወይቱ አልመጣችም። ትንሽ ቆይተን አሉ ይጨምሩበት። እኔና 2 ጀሪካን ይዘልኝ አቤት ተባልኩኝ። አንሶታል ብሎ ጨምሩ። አንሶታል። እንዴ ፍየሏን ጥርግ አርጎ የሚወስዳታው ነው ይወስዳታ። ያውቄ በእውነት ይሄ የመርከበኞች ሰርግ መሆን አለበት። ምንድነው ጎርፍ በጎርፍ አደረጉት። ውሃው ይዟችሁ እንዳይሄድ ብቻ ተጠንቀቁ። ለነገሩ እንዳንተ አይነት ስንት ድንኳን ሰባሪ ስላለ እኮ ሰርገኛውም ተዘጋጅቶ አይበቃም በዚህ ኑሮ ውድነት። ለዛ እኮ ነው እንደዚህ ጎርፍ በጎርፍ የሚያደርጉት። ወደ ቀጣዩ ቪዲዮ እንለፍ። ምንድነው? ቁጭ በል። የምወደው ልጅ መጣ። በቃ ኖርማል የምወደው ልጅ ነው። ምንም እንዳትል። የምትወደው ልጅ አይደለም። በቃ ዝም በል። ምንም አትለው። ሶሲ የምትወደው ልጅ
የለየን አራመታት ምንድነው የተጀመረው? አረ የጥፊ ከባድ ነው በእውነት። የተጠናገረው አይነ እኮ አለመስተካከሉ አንተ ሆነ ነው። ስንት ቀን እንደሰበረችብህ ግን ያስታውቃል በደንብ። አመታቱ ከባድ ነው። ይመች። ወደ ቀጣዩ ቪዲዮ እንለፍ። አይሰማም። እየተደማመጣችሁ አልመሰለኝም። ምንድን ነው ያልኩህ? ምንድን ለማለት ፈልገህ? 50 ብር አበድረኝ። አይሰማም። 50 ብር አበድረኝ። 50 ብር አበድረኝ እና ካላስጠው ካላሰጠውም ደስ የሚል ጨዋታ ነው። ኧረ ይህን ቪዲዮማ ደግመን እንየው ምዕመናን። አይሰማም። እየተደማመጣችሁ አልመሰለኝም። ምንድን ነው ያልኩህ? ምንድን ለማለት ፈልገህ? 50 ብር አበድረኝ። አይሰማም። 50 ብር አበድረኝ። 50 ብር አበድረኝ እና ካላስጠው ለካ ጆሮውን የደፈነው ድህነት ነበር። ብር ማበደር የሚችል ልጅ ሲመጣለት ጆሮ ራሱ ተከፈተ። ወዲያው እኮ ነው አበድረኝ ብሎ የጠየቀው። ይሄ ደስ የሚል ጨዋታ ነው። ለማንኛውም አበድረው። የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁስ አልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቸው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ የምትሉ ማን ነው ደግሞ ዳግም? አቤት ቲቸር። የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለህ እና እስካለች ጠላ ቤት አንድ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸር፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ስታይል አንተ ለቅላቂ፣ አንተም ይዘህ እንድትመጣ። ሁሉም ተማሪ ይዞ መጥቶ ታዲያ ምንድን ነው የሚሆነው? አስባችሁታል? ሁሉም ተማሪ ወላጁን ይዞ መጥቶ ትምህርት ቤቱ የዓመቱ መጨረሻ ላይ ቤተሰብ መጥቶ ነው የሚመስለው እንጂ ትምህርት እየተካሄደ አይመስልም አይደል? የእርሶ ልጅ ምን አጥፍቶ ነው የቤት ስራ አልሰራም? ይኸኛውስ እንደዚህ አድርጎ። የአሽቃባጩ ተማሪ ግን በማሽቃበጥ ነው ወላጅ የተጠራበት ሲባል አስባችሁታል? ለማንኛውም እውነት እኮ ነው፣ እንደዚህ የሚያሽቃብጡ ተማሪዎች አሉ። የት ደርሰው ይሆን ግን? እስቲ ኮሜንት ላይ ጻፉልን። እነዚህ ተማሪዎች የት እንደደረሱ ኮሜንት ላይ ጻፉልን። ለማንኛውም ለዛሬ ያላቸውን ቪዲዮዎች በዚሁ አጠናቀናል። ዘና ፈታ እንዳላችሁ እናምናለን። ሌሎች ተመሳሳይ ቪዲዮዎች እንዲደርሷችሁ ከፈለጋችሁ የዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮአችን እስከምንገናኝ ድረስ ባይ ባይ።